ጠጪ ቡና ተመቸሻል? ጠጪ የሮሰል ስታዩ ለማረጃው በቀደመ ታምሳማው ነገር ሰማኝ። ዳዳታው ነው ማለት ነበር። ደግሞ ድንገት ማዘር ደወለችልኝና ሄድኩኝ። ከዚህ ማክሽ ምን እኔ ቤት ዕቃ ምናምን ይገዛልኝ ምናምን ብዬ እሱ ደግሞ ካሜራ ደቅኖልሽ ነው ሌላ ነገር ነው የሚያወራው። በቃ ካሜራ ተደቅኖ ምናምን ብዙ ነገር ነው። በቃ ብዙ ትልቅ ደረጃ ደረሰን። ማዘር ሳሙ ጀመር የሚያደርሳችሁ ነገር ምንም ሲቀጥል ደግሞ ሶሻል ሚዲያ ላይ ማዘር የሚያክል ነገር ቢታስቀምጠሽ እንደዚህ ደብጠሽ ስጣቱ የሱ ስራ ነው። ዓለም የሚያየው ነገር ነው። ስሜታዊ መሆን የለብሽም። ልክ ነሽ እኮ ግን ሴት ልጅ ናት ወንድ ልጅን መመለስ የምትችለው። እሱማ ልክ ነሽ ግን መሰለሽ ደግሞ አንቺ ደግሞ ሲቀጥል እንደዛ አይነት ልጅ አይደለሽም። እኛን ሁሉ ትመክሪ የለ እንዴ? አይ ምንሽ እሱ ብቻ ሳይሆን እኮ ልሽ ምን አለ መሰለሽ አንደኛ እኔም እኮ እንትን ላይ መውጣት ፈልጌ እኮ አይደለም ዩቲዩብ ላይ ምናምን እንደውም አልወድም እንደዚህ ካሜራ ምናምን። እሱ ደግሞ በሄደበት ካሜራውን ድቅን ነው የሚያደርገው። ካሜራ ላይ ማዘርንም ካሜራ ላይ ማውጣቱ ማናዶኛል። እሷም ደግሞ ስልሽ እንደ አስታራቂ ሆና ለሱ ነው ያገዘችው። ቪዲዮን ካየሹ ማለት ነው። በቃ ያው እኛም እንደዚህ ብዙ ነገር ነው ያወራችሁ። ብቻ አይተሽዋል ቪዲዮውን እሱ ያወራችሁ ነገር ማለት ነው። እኔ እሱን ማስቸገር ፈልጌ ሳይሆን እንደምታውቂው እኔ ነፍሰ ጡር ነኝ። ብዙ ነገር ያስፈልገኛል። እሱን ነገር ደግሞ ማሟላት አለበት እንጂ አንቺም ደግሞ ማዘርም ተቆጣችኝ። ጭራሽ እኔ ለሱ ተደርቦ እኔን ነው የሚቆጡኝ። ጭራሽ እኔ እየተቆጡኝ ስለሆነ አንቺም እንደዛ የምትይ ከሆነ እኔ እናደድብሻለሁ። አይ መናደድ ምናምን አለች። ሲጀመር ማዘርም ልክ ናቸው፣ የሮሰልም ልክ ነው። አንቺ ጥፋት አለብሽ። ሁሉም ነገር በስቴፕ ነው የሚሆነው መሆን ያለበት። ትዳር ደግሞ እንደዚህ አይደለም፣ በንግግር ነው። መግዛቱ እኮ ይገዛል። አንቺ እኮ ወንድ ልጅ መያዝ የምትችይው እኮ አንቺ ራስሽ ነሽ። በጥበብ በብልሃት ነው ማስገዛት እንጂ እንዲህ ጥለሽ ቤትሽን ጥለሽ ስለሄድሽ በጭበጭ ስላልሽ ምንም የሚመጣ ነገር የለም። ደግሞ በጣም ያናደርሽ ደግሞ እዚህ ጋር ብዙ ሰው አለ። ቤተሰብ ጋር ከመሄድ ጎረቤት ይቀርማል። እኔ ያለው በጣም ምቀምሽ ዞር ስትይ ቅድስት አለች። ይህም ባታገኝ አይደለም አዳምጪኝ እስኪያቸው ከሄደሽ እንዲህ እኮ በመንቀሽቀሽ ላጥበማ አይደለም እንደ አንቺ እኮ እንደ ጓደኛ ሆነሽ እኔን ተረጂኝ ብቻ ሳይሆን በቃ ያለውና እኔን ደግሞ ጭራሽ አሁን እያናደረኝ ያለው ነገር ምን እንደሆነ ታውቂያለሽ? ጭራሽ ሚዲያ ላይ መውጣቱ ነገር የለም አይደለም እኮ እሱ ጋርም ሳይደርስ ሲቀጥል እሱ ጋርም ሳይደርስ እኛ ጋር የሚፈታ ነገር ነው። ይሄ ሁሉም ቤት ያለ ነው። ትዳር እንደዚህ አይደለም የሚገፋው። እና አንቺ ብዙ ነገር አይደል እየተወያየን እኔም የራሴ ቤት ሲጎል እንደዚህ ነው እያልኩሽ አንቺም እንደዚህ እያልሽኝ አሁን ዘሎ የሚያስወጣ ነገር የባሰ ያጋግልበታል እንጂ እኮ ምንም የሚቀንስለት ነገር የለም። ይብስበታል የባሰ። በዛ ላይ ደግሞ እሺ ሄድሽ እኛን ረቅጠሽ ሄድሽ ችግር የለውም። ናቂ መናቅ ችግር የለውም። ዝም በይ ማታውሪ ዝም በይ። እኔ በጣም ያንደሽ ነው እያገዝኳል ሁለታችሁ ለትዳራችሁ ብዬ ነው። ገባሽ አይደለ? ሄድሽ ጥለሽ ሄድሽ ቤተሰብሽ ጋር ሄደ እሱ ቤተሰብ ድረስ መጣ ለማዘርሽ ነገር ጭራሽ እንዲህ ረቅጠሽ ትሄጃለሽ። አናደችኛ ለሱ ስታግዝ አናደሽም። ትዳርሽ ስለምትፈልግ ነው። እና ወንድም ማለት ነው ስለምትፈልግ እኮ ነው። ሁለት ነሽ ሁለት ነፍሰ ጡር ነሽ አይደለ? እኮስ ታዲያ አንቺ ነሽ እንጂ ወንድ ልጅ አባብለሽ እንደዚህ እኮ እንደዚህ ነው ይወሰን እንዲህ ቢደረግ እንደዚህ ነው ብለሽ አግባብተሽ እንትን እንደማለት አንቺ ጭራሽ ማዘርን የሚያክል ነገር መጥተሽ ሪስፔክት አይኖርሽም ለቤተሰብ ክብር ሆነሽ እኔ እኮ አሁን ደግሞ አንዳንድ ማዘር ሚዲያ ላይ ካሳይ ስታዋራኝ እፈልግሻለሁ ብላኝ ካሜራ አለ። እሱ ነገሩም አበሳጨኝ አናደኝ። እርግዝና በራሱ አስቢው አንቺ እሱ ያንተ ጫል ግን አንቺ ነሽ ከወንድ ልጅ ይልቅ አንቺ ነሽ ለቤትሽ እንትን ማለት ያለሽ ግን አሁን እኔ የምልሽ ደውይለት ቅርታ በይው ጠይቂው ማለት ይኸውልሽ ስሚ ቅድስቴ ነገሩን አናስፋው እንደ ትላልቅ ሰዎች እናስብ እና እኔም ካለኝ ተመክሮ ማለት ቢያንስ እኔ አንቺን በልጥሻለሁ። የልጅ እናት ነኝ። ብዙ ነገር አለ ትዳር ውስጥ ውጣ ውረድ ብዙ ነገር እግርና እግርም ይጋጫል። ነገሩን አታስፊው። አንቺ ነሽ መመለስ ያለብሽ ቤትሽን። እሱም ወጥቶ አንቺም ወጥተሽ አይሆንም። አሁን ምን ተጠቀምሽ? ምንም አልተጠቀምሽም። ስለዚህ ትደውይለታለሽ። ምስተምኝ ከሆነ ማለት ያዙኝ ልቀቁኝ ምናምን የለም።
ያው አንቺም እኮ ልክ ነሽ። አሁን ያልሽው ነገር ልክ ነሽ፣ ይገባኛል። ግን ደግሞ ነገሩ ጭራሽ እየተባባሰና እየተጋነነ መጣ። አስጠላኝ በቃ ጭራሽ ማዘር ጋር ደረሰ፣ ጎረቤት ሰማን፣ ሚዲያ ላይ ወጣ ምናምን አስጠላኝ። ለቃ ነው እንደ እንደዚህ የምትሆነው ምናምን የሚባል ነገር የለም። እሱም ነገር አስጠላኝ። ስለዚህ እኔ እሱን አላዋራውም። ዛሬ ራሱ ቤት የመጣው ዝም ብዬ ቡና ላፍላብ ብዬ ነው እንጂ ማዘር ጋር ነው ሲጀመር ራሱ። እኔ እሱንም ማዋራትም አልፈልግም። ጭራሽ ደግሞ ይቅርታን ጠይቆም ትፈልጊያለሽ አንቺ። እኔ ይቅርታ አልጠይቀውም። በእርግጥ አመሰግናለሁ እኮ አንቺ ሰውን ተጣሉ እንደዚህ አይባልም። ያው ምክርሽን አመሰግናለሁ። ግን እኔ እንትን አለም እኔ እሱ ጋር ደውዬ እሱንም ማየት አልፈልግም። ለምን ማዘርንም ረግጫ ወጥቻለሁ። ያው እነሱ ጋርም ስለሆንኩኝም አሁን ዛሬም የመጣሁት እኔ ቤቱን ጨስጨስ ላድርግበት ብዬ ነው እንጂ እሱም ማየትም ማዋራትም አልፈልግም። እኔ አልደውልለትም። አሁን ለማንኛውም ያልደውል ምናምን የሚለውን ተይና እኔም ልክበልሽ። በቀደመታም ረግጠሽ ወጣሽ። አንድ ድል ስጭኝና ደውይለት። አሁን ደውይለት ምን እለዋለሁ? እሱ እንስማው ደውይለት። እኔ እሱም ማየትም አልፈልግም። እኔ አንቺ ደስ እንዲልሽ በቤት አግብረሽ ስለመጣሽም እኔ እዛ ነው እንጂ አንቺ አዋሪው ሲጀመር ነው። ደውይለት፣ አውሪው። ነገር ስታውሩ ነው የሚቀር። እኔ ላውራውም በእናትሽ ነው ያላውራው እሱ እንዲህ እኮ በመሆኑ እኮ ምንም ነገር የሚፈታ ነገር የለም። በውይይት ነው፣ እንደተማረ ሰው ማሰብ ነው። ስሜታዊ ምናምን ያነሳም አይመስለኝም። ለሌላ ያነሳል። ስትደውይ ካልሆነ እኔ እሞክርለታለሁ። ሌላው የሶላክ ነው። አንዴ ቤት ሰው እየጠበቀክ ነው። አንዴ ነው አንዴ ሰው እየጠበቀክ ነው። በቃ ና ቶሎ እዚህ ጋር ቆንኩማ። እሺ ሮሳሌ ነታዲያ ሰላም ነው? እንዴት ነው? ሰላም ናችሁ? ጠፋክ ሰሞኑን በሰላም ነው። ቅድስቴም እኮ ነገር አለችኝ። ያው በእርግጥ ሰው ይጋጫል፣ ይጣላል። ያው እንደ ትልቅም እንደ ትንሽም ሳይሆን ያው እንደ ጎረቤትም ሆኜ ላናገራችሁ ነው። ምንድን ነው እስኪ ያለው ችግር? አዎ እስኪ አሁን እውነት ለመናገር ማለት ነው ቤት ውስጥ ያለውን ችግር ሙሉውን ማለት ነው ልሽ አውጥቶ ግልጽ አርግቶ እዚህ እኮ ቤት ውስጥ እንደዛው ግልጽ እንዳደረገ በሚዲያ ማለት ነው ገብቶሻል አይደል? እኔ እዛ ሚዲያ ላይም ወጣ ያን ያክልም እንድታወራም አልፈለኩም ነበረ። ይሄ ደግሞ አይ ጭንቅላቴም ነክቶኛል። ገብቶሻል አይደል? አናደደ በጣም ማለት ነው። ስለዚህ ሲቀጥል እሷ እዚህ ለምሳሌ እናንተ አላችሁ አይደል? ጎረቤት አለ። ከቤተሰቧ ራሱ ቶሎ የሚደርስላት እኮ ጎረቤት ነው። ሲቀጥል ደግሞ ganama asii kaatee dubbii wayii mana keessatti kaasnee dubbii kanaan osuma dubbii kana osuma qottu fuutee amma wayii geessiste dubbii kana ይገባሻል አይደል? ኦሮምኛው ሲቀጥል ማለት ነው ልጅቷ ሰው ምናትን ምንም አሰማም። የራሷን ብቻ እያዳመጠች ያለችው አይደለም። አይደለም አንቺ ተረጅ እንጂ ስለዚህ ልክ ነሽ አንቺ መሆናችሁ እንዴት ነው ብለሽ መጥተሽ ቤት ድረስ ጎረቤትነት ነው ይኸውልሽ ትናንትና ይሄን ያክል እንኳን እዚህ አይደርስም ነበረ። ምንድነው ችግራችሁ ተብሎ የዚህ ያክል ተረጋግታችሁ መታ ይሄው እንደዚህ ኮኖ በላ ጭንቅላቴ እንዲህ አልቶኛል ባናድሽ እንኳን ማለት ነው። ሲቀጥል ደግሞ የሚያናድም አይደለም እዚህ ያክልም የሚደርስም አይደለም። ተቆጨላ አይደል? መማከር ነው በመማከር ማለት ነው። ገብቶሻል አይደል? ቤት ውስጥ ያለው ነገር ይኸውልህ ምን አለ መሰለሽ ያለው ችግር ሁሉ አይወራም። እንደኔ አስተሳሰብ ነው። ገብቶሻል? እውነት ነው። ስለዚህ ያለውን ነገር አብረን እየተማከርን በዛ አይነት መጨረስ ነበረብን። ግን እሷ ይሄን ሁሉ ምንም አልሰማም ብላ ጆሮ እያለ ጆሮ ጥጥነው በሚለው መሰለኝ ድፍን ነው በሚለው መሰለኝ። ይሄ ደግሞ መሆን የለበትም። ትዳር ውስጥ አስኬድ ማረማመድም እንደዚህ አይነት ነገር በራሷ ላይ ሙድ ማረማመድ ይመስላል። ሲቀጥል ደግሞ እናንተ እያላችሁ ከዚህ ሽሉክ ብላ ላጥ ብላ ሄዳ ቤተሰብ ጋር ሄዳ እሺ ቤተሰብ ጋር ሄደች። ሄዳ ማዘርን አስቀምጣ ማዘር እኔ ደነገጥኩኝ ያለውን ነገር ስንነግረኝ ማለት ነው። እንዴ
ይሄ ነገር እውነት ነው እንደ እዚህ ጋኛው የምንጨቃጨቀውን እዚህ እዛ ሄዳ በዚችው ሽሉክ ብላ ሄዳ ማድረግ ሄደች እንደ ብዬ በጣም የተሰማኝ ማለት ነው። እሳቸውም ሄድኩኝ በጣም ጥሩ ሰው ናቸው። ያለውን ነገር ነገሩኝ። እንዴት እንዲህ ታደርጋለህ አንተ ከአንተ እኔ በጣም ነው በቃ እንዴት ከአንተ ይሄ ይጠበቃል ወይ ብሎኝ ያለውን መክስ ሲሰጡኝ እንዴ ማዘር እስኪ ተውት፣ ይሄ እኮ ልክ ናቸው አባባላችሁ ቢያዝ ቺዲ ዛሬ ነፍሰ ጡር ነች። ጭቅጭቁ አያስፈልግም። ራሱ ነገር አለው እኮ ለእሷም አያስፈልግም ይሄ እንደዚህ አይነት ነገር። ስለዚህ ችግሩ የማን ነው? የኔ ከሆነ ማርሞ ነገር አለ። የእሷን ከሆነ ግን በዛ አይነት መልክ ነው እንደ ችግሯን የምቀርፈው። ጎረቤት እያለ እሷ እንደዛ እየሮጠች መጣ ለእናንተ በዚች ችን ጥፋት ነው ብላ በአንዴ እዚህ ቤት ውስጥ የሆነ ነገር በቃ በአይሱዙ ካልመጣልኝ በፌሰር ካልመጣልኝ ብሎ ድምድም ይደረጋል እንዴ? ይሄ እኮ ማንም እኮ እንደዛ እኮ የለም እኮ ራሴ ማለት ነው። ገብቶሻል? ሲቀጥልም ሁሉም በሂደት ነው የሚሆነው። ስለዚህ በርግጥ እኮ በማውራት በውይይት ነው። ትዳር ደግሞ ማለት ነው ይኸውልሽ ትዕግስት ይፈልጋል። ብዙ ውጣ ወረዳ ያለው ልክ ነው። ይሄን ካልተረዳዳን ካልተገነዛዘም ካልተረዳዳን በፍጹም አንድ እርምጃ መረማመድም አይቻልም። ወልማገለት ወንቲ ሳይንስ ትሞቻል አለች ምን አለች? አሁን እሱ ታናንቺ አይደለም በቃ ጉዳዩ ማዘር ጋር ጎረቤት ሰማ። ቆይ ጭራሽ ብለን ካሜራ ፊት ነው የምናወራው። በጣም እኮ ነው የሚያስጠላው። ጭራሽ አሁን ምኑም እንትን ያለ ነገሩ እየከበደ መጣብኝ እኔ ማለት ነው። አንተም ደግሞ እየተረዳህ አይደለም ጭራሽ የራሷን ብቻ ነው የምታዳምጠው። ምን የምትለው ምናምን እያልክ ነው ጭራሽ አይደለም። ስለዚህ ባለፈው ማዘር ጠፋን በዛ አዋራች። አንቺ እሺ ማዘር ረክተሽ መሄድ አለብሽ። ማዘር ሰው እንደ ሰው ተቀመጠች። ሄድኩኝ በቃ መብቴ ነው መሄድ። አንተ ለሱ ስታግዝ መሄድ መብቴ ነው በቃ። ምኑን ነው ይኸውልሽ ማለት ምኑን ትየው እስኪ አንተ ሰው ሁሉ አንተ እንዲረዳም እኮ ነው። አሁን ለምን ወደ ሰላሙ አንመጣም? አሁን እንደዚህ በመጨቃጨቅ እኮ ነገሮችን አሰፋ ነውና ወደ ሰላም አይፈልግም። አንቺም ነገሮችን እኮ እያከበደልኝ እሱ ነው አይደለም። ለአንቺም እንደዚህ መሆኑ ጥሩ አይደለም። እሷም አንቺ የምልሽ ማለት ነው አሁን አንቺ እስኪ ቆይ ቀርታ አድርግልኝና ማለት ነው አናመለስትንም ስሬን ጅርቱ ኦፌገነ ጉደን ነዳፍታ ሀርቀ ነዳፍታ ኦማስ እንዳፉ በቃ አረበዱ ቡልቲቴ ሊገት ማለት ሲሰዳተ አረባከ አከበ ስለ ቡልቻ ማራሲ ቡልቻ ቆይ ማለት ቡልቻ ምናምን እንጅሩ በቃ ስትይ አመን አደባቴ ተቸሞን ተትጂ ዋኒ ከይ ከሙ ማለት እንታው በቃ ላኪ ሲታያ ሲጋራንዴ አሃ ኢቱና ነጨ ወኖ እናሉ ላጅር ተሞ ሲታባሴ ማልቱ ኮት ሲንጀር ያማ ወደ ከላ ያሰፉት ከናከተ ፍንፍን ሲጎሉ ሆነ ማለዳ አበዳችሁ ለጨቱ ተከራከራላችሁ። እኔ ዳኛችሁ መጥቼ እዛው ስራችሁ ያወጣችሁ። ሲጀመር ይኸው ዛሬም አዋረድከኝ። ደስ ይበል ካዋረድከኝ። ባለፈውም እንደዛ ማዘር ጋር ሄድክ ሌላ ነገር አለች። ሰውን አትረዳም ምን አትልም ብለህ ካወራህ አሁንም ይኸው ልጅቷ ጥላ ወጣች። ጓደኛዬ ፊት አዋረድከኝ። ይኸው ቤቱ ሚስፋክ ምኑ ሚስፋክ። ከዚህ በኋላ እኔ ካንተ ጋር አልጨቃጨቅም። Tole akkam nagaa jirtu hordoftoonni yeroo san tuubii akkam nagaa keessanii nageenyi koo bakkuma jirtanitti nagaan keessan baay'atee isiniif haa baay'atu. Hedduu takka isin jaaladha. Hedduu takka isin kabajaa dhugaa waaqaa ulfaadhaa guddaa galattoomaa isinin jedha. Wanti adara isinitti dhaammadhu yuutuuba kana sabiskiraayib shiir nuuf godhaayi. Walumaa galatti dhaamsi kiyya kana yeroo gaarii qabaadhaa ulfaadhaa guddaa galatoomaa isinin jedha.